የሚል ድምጽ ነው። ባለቤቴ ስሙ ብርሃኑ ነው። ባለቤቴ ስሙ ብርሃኑ ያሬዲዮ ፕሮፌሰር የኔን ሰፈር ነው ማለት የድሮ ሰፈሬ ዓለም ባንክ ነው፣ ቤተል ማለት ነው። አሁን ፕሮፌቲክ ባይዘ ትርጉም አለ። ያክስቱ ልጅ ቤተልሔም ትባላለች። ቤተል የሱ ያክስቱ ልጅ ነው። ዓለምስ ዓለም ፀሐይ ያክስትሽ ልጅ። በኢየሱስ ስም ጉብኝት ይሆናል። ዛሬ ስለ ቪዚቴሽን ስለ ጉብኝት ነው። ብርሃን የሚል ድምጽ ነው የምሰማው። ባለቤቴ ስሙ ብርሃኑ ነው። ባለቤቴ ስሙ ብርሃኑ ያሬዲዮ ፕሮፌሰር የኔን ሰፈር ነው የማየው። የድሮ ሰፈሬ ዓለም ባንክ ነው። ዓለም ባንክ ነው ወይም ቤተል ማለት ነው። አሁን ፕሮፌቲክ ባይዘ ትርጉም አለ። ፕሮፌቲክ ትርጉም አለ። ዝም ብሎ ጌታ ሲነግረኝ ዝም ብሎ አይደለም። ያክስቱ ልጅ ቤተልሔም ትባላለች። ቤተልሔም አለች። ቆይ ስሙኝ፣ ዓለምና ምን ቤተል በሁለቱም ነው ዲፋይን እያደረግኩ ያለሁት። ኢየሱስ ጌታ ነው። ቤተል የሱ ያክስቱ ልጅ ነች። ዓለምስ ዓለም ፀሐይ አክስቴ አለች። ዓለም ፀሐይ አክስትሽ ልጅ ፕሮፌሰር ይኸው ለብርሃኑ አሜን በኢየሱስ ስም ጉብኝት እንዲሆን ጸልያለሁ። አሜን። አንደኛው ጸሎትሽ እሱ ነው። በመንፈስ ተወስጄ አግሪካልቸር የሚመስል ነገር አለ። አባትየው መትከል በየቦታው ቆስጣ ምናምን ይተክላሉ ግቢያቸው ውስጥ ማለት ነው። አሁን ከዛ የሚመጣው ነው ብሬክ የምናደርገው። ካኖቫስ ሚዚያታ ሊቫል አላችሁ ወይ? ካናይ ፕሮፌሰር ማላሶታ ቬላና ሀዞዚያታ ከዛ የሚመጣውን ስፒሪት በጌታ በኢየሱስ ስም ሰብረነዋል። በኢየሱስ ስም ሰብረነዋል። በኢየሱስ ስም ሰብረነዋል። ማሊጎታ ሊቫኖና ሲያታ እሱን ሌላ እያየሁኝ ማለት ነው። ኤቢ እያለ መሄድ ስም አይቻል። የእሱ ፋሚሊ አቢሎም ይባላል። አቢሎ ማለት ነው። ያጎቱ ልጅ አቢሎ ነው። ያጎቱ ልጅ አቢሎ ነው እንዴ? አቢሎ ምናምን እንዳለ ቤት ውስጥ አቢ ምናምን ነው የሚበዛው ስማቸው ማለት ነው። እንዳለ ኤቢ አቢም አለ አቢሎም አለ። ቫኖሲያታ ያሟል እንዴ? እሱ የሚታመምበት ፓርት አለ? አዎ ማለት የሆነ ጊዜ ለ4 ቀን ለ5 ቀን እኛን ራሱ እኔና በፂም አያውቀንም ጭራሽ ማለት ነው። እሺ ምንም በቃ ሆስፒታል ገብቶ የት እንዳለ ምናምን አያውቅም። ምን እንደታማል ነገራችሁ? ብዙ ምርመራ ተደረገ፣ ምንም ነገር አያውቅም ነበር። በኢየሱስ ስም ተሰበረ። አሜን። ይሰበር። በኢየሱስ ስም ተሰበረ። አሜን። ለባለቤትሽ በዚህ ሳምንት በጣም እየጸለይሽ ነበር? አዎ ማታ ራሱ በጣም እየጸለይኩ ነበር። ጉብኝት ስለምን እያወራችሁ ነው? ስለ ጉብኝት። አሁን እግዚአብሔር በየትኛው ሳይድ ሊጎበኝ እንደሆነ እያሳየ ነው። ሶንታ ሊጋ ባራዚዚያታ ቫኖሲያታ ሊጋ ባራዚዚ በህይወቱ ላይ የተሰራ የትኛውም የጨለማን ኃይል ሁሉ ሰብሬያለሁ። አሜን። ፍሬ እንዳታፈሩ የሚፈልገውን መንፈስ አሜን በኢየሱስ ስም ሰበርኩት። አሜን። ይሰበር። በኢየሱስ ስም ሰበርኩት። አሜን። ይሰበር። ፍሬ እንዳናፈራ በይ። ፍሬ እንዳናፈራ የሚያደርግ መንፈስ ተሰበረ በይ። ተሰበረ። አሁን ጉብኝት እንዲሆን ጸልያለሁ። አሜን። እኔ ግን ለምን እንደሆነ አላውቅም። አዙ እንትና ያለው ይሄ እንደ ሱቅ ነገር ያለው ማከፋፈያ የሚመስል ሱቅ አለ። እኔ ሐሳቤ ሰሞኑ እሱ ነበር ሳስብ የነበረው የሆነ የራሴ ነገር ትንሽ ነገር ካፍጬ እንደዛ ያሰብኩኝ ያለሁት ነበር። እውነት ፕሮፌሰር ኢየሱስ በር ይከፈትልሽ። አሜን። ከጥቂት ወራት በኋላ በር ተከፈተ። አሜን። በኢየሱስ ስም ተከፈተ። አሜን። በኢየሱስ ስም ተከፈተ።